ከረጅም ጊዜ በፊት በእስራኤል አገር ዘካርያስ የሚባል ካህንና ባለቤቱ ኤልሳቤጥ በአንድነት ይኖሩ ነበር። እግዚአብሔርን በጣም ይወዱ የነበረ ቢሆንም ልጆች ስላልነበሯቸው ግን ልባቸው እጅግ ያዘን ነበር። ስለዚህም እግዚአብሔር ልጅ እንዲሰጣቸው ሁል ጊዜ ይጸልዩ ነበር። ከዕለታት አንድ ቀን ዘካርያስ እግዚአብሔርን በቤተ መቅደስ ውስጥ ሲያገለግል በድንገት መልአኩ ቅዱስ ገብርኤል በመሠዊያው አጠገብ ታየው። መልአኩም ዘካርያስን አትፍራ፣ እግዚአብሔር ጸሎትህን ሰምቷል። ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። በእግዚአብሔር ፊት ታላቅ ይሆናል፣ ብዙ ሰዎችንም ወደ እግዚአብሔር እንዲመለሱ ይረዳል አለው። ዘካርያስም እሱና ሚስቱ በጣም አርጅተው ስለነበር የተነገረውን ነገር ለማመን ከበደው። በዚህም ምክንያት መልአኩ ገብርኤል ሕፃኑ እስኪወለድ ድረስ መናገር አትችልም አለው። ካህኑ ዘካርያስ ከመቅደስ ሲወጣ በአፉ መናገር ስላልቻለ በእጆቹ ምልክት በማሳየት የሆነውን ነገር ለማስረዳት ሞከረ። በዚህም ነገር ከመቅደሱ ውጪ የነበሩ ሰዎች ዘካርያስ ራእይ እንዳየ አሰቡ። ከዚህ በኋላ መልአኩ እንደተናገረው ኤልሳቤጥ ጸነሰች፣ ወንድ ልጅም ወለደች። ሁሉም ሰው ለልጁ ስም ለማውጣት በተሰበሰቡበት ቀን ዘካርያስ ስሙ ዮሐንስ ነው ሲል ጻፈ። ይሄን ጊዜ በድንገት ድምፁ ተመለሰ። ተመልሶም እንደ ቀድሞው ማውራት ቻለ። ጎረቤቶቹም በሆነው ነገር ተደነቁ። ዘካርያስም እግዚአብሔርን በታላቅ ድምፅ አመሰገነ። ሕፃኑ ዮሐንስ ብርቱ ሰው ሆኖ አደገ፣ የእግዚአብሔርም እጅ በእርሱ ላይ ነበረች። ጊዜው ሲደርስ መጥምቁ ዮሐንስ ከከተሞቹ ወጥቶ በይሁዳ ምድረ በዳ ለመኖር ሄደ። ልብሱ ከግመል ፀጉር የተሰራ ነበር፣ ወገቡንም በጠፍር የሚታጠቅ ሲሆን የሚመገበውም አንበጣና የዱር ማር ነበር። ዮሐንስ በምድረ በዳ ውስጥ በግልጽ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ብሎ ማስተማሩን ጀመረ። ብዙ ሰዎችም ትምህርቱን ለመስማት ከተለያዩ መንደሮችና ከከተሞች ወደ እርሱ ይመጡ ነበር። ኃጢአት ሲሰሩ ስለኖሩ እያዘኑ ኃጢአታቸውን እየተናገሩ እንዲነጹም በዮርዳኖስ ወንዝ ውስጥ ዮሐንስ ያጠምቃቸው ነበር። ለሕዝቡ ሲያስተምርም እኔ በንስሐ ውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ እንኳን የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ ያጠምቃችኋል አላቸው። አንድ ቀን ኢየሱስ በዮሐንስ ለመጠመቅ ከገሊላ ወደ ዮርዳኖስ ወንዝ መጣ። ዮሐንስም ስለ እርሱ ሲናገር የነበረው አዳኙ እርሱ መሆኑን ያውቅ ነበርና ኢየሱስን ሲያየው የዓለምን ኃጢአት የሚያስወግድ በግ ብሎ ተናገረ። ዮሐንስም መጀመሪያ ላይ ኢየሱስን እንዲህ አለው፣ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህ ብሎ ከለከለው። ኢየሱስ ግን መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜም ፈቀደለት። ዮሐንስም ኢየሱስን አጠመቀው። ኢየሱስ ከውሃው ሲወጣ ሰማዩ ተከፈተ፣ መንፈስ ቅዱስም በርግብ አምሳል ወረደ። ከሰማይ ድምፅ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ዮሐንስ ይህንን አይቶ
ኢየሱስ የእግዚአብሔር በግ መሆኑን፣ የዓለምን ኃጢአት ለማስወገድ የተላከ መሆኑን በእርግጠኝነት አውቆ ሰዎች ሁሉ ኢየሱስን እንዲከተሉት በማሳሰብ ተልእኮውን ፈጸመ።